በጎ ሥራ በሠራ ጊዜ የበጎነትህን ዋጋ ታገኝ ዘንድ በጎ ሥራ የምትሠራለትን ወቅ። ለጻድቅ በጎ አድርግ ዋጋህንም ታገኛለህ። በእርሱ ዘንድ ባታገኘው በፈጣሪው ዘንድ ታገኛለህ። ኃጢአትን በሚሠራና መሥዋዕትን በማይመጸውት ዘንድ በጎ ሥራ የለም። ኃጢአተኛ እንዳይወስድብህ ለጻድቁ ስጥ። ለድሃ መልካም አድርግ ለክፉ ግን አትስጥ። እርሱ እንዳይወስድብህና በገንዘብህ ድል እንዳያደርግህ እንጀራህን ከልክለው። በጎ ነገር ስላደረግክለት ፈንታ በእርሱ ዘንድ ክፋትን እጥፍ ሆና ታገኛታለህና። እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋልና ክፉ ሰዎችንም ይበቀላቸዋልና። ለኃጢአተኛ ከምትሰጥ ለጻድቅ ስጥ። በደስታም ጊዜ ወዳጅህ አያመልጥህ፣ በመከራም ጊዜ ጠላትህ አይሰወርህ። ደስታህ ጠላቶችህን ያሳዝናቸዋል፣ ችግርህም ወዳጆችህን አስወጥቶ ይሰዳቸዋል። የልቡናው ክፋት እንደ ብረት ዝገት ነውና ጠላትህን ፈጽመህ አትመነው። በተቸገርህ ጊዜ እያመሰገነ ያገለግልሃል። ሰውነትህን አጽናት ከእርሱም ተጠበቅ። እንደ ዛገ መስታወት ትሆንበታለህ፣ ፈጽሞም አይችልህም። እንዳይጎዳህ ባጠገብህ አታቁመው፣ በቦታህም አይቀመጥ። ሹመትህንም እንዳይወስድብህ በቀኝህ አታስቀምጠው። በመጨረሻም ቃሌን ታውቀው ዘንድ አለህ፣ ምክሬንም ታስበዋለህ። በእባብ ለተነደፈ አስማተኛ ወደ ክፉ አውሬም ለቀረበ ሁሉ ማን ያዝንለታል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር እንዲሁ ነው። ጠላትህ ከአንተ ጋር አንድ ጊዜ ይቆማል፣ ነገር ግን እስክትመለስ ድረስ አታየውም። ካንተም ጋር አይታገስም። ጠላትህ በከንፈሩ ቃሉን ያጣፍጥልሃል፣ በልቡ ግን በጉድጓድ ውስጥ ይጥልህ ዘንድ ይመክራል። ጠላትህ በዓይኑ ያለቅስልሃል፣ ካሳተ በኋላ ግን ከደምህ አይጠግብም። ብትቸገርም ከሁሉ አስቀድሞ በፊትህ ታገኘዋለህ። እንደሚረዳህም ከጫማህ በታች ራሱን ዝቅ ያደርጋል። በእጁ ያጨበጭባል፣ ራሱንም ይነቀንቃል። ከዚህ በኋላ ግን ፊቱን መልሶ ይጠቃቀስብሃል።